ሰላም እንዴት ናችሁ? ደህና ናችሁ ወይ? ግማሽ ቀን ናቸው ልጆቻችን እና እነሱን ለማምጣት ቁጭ ብዬ ለምን እናንተን ደግሞ አላወራም። በነገራችን ላይ ይሄ ነገር ያምር በጣም ከሚቸግረኝ ነገር አንዱ በጣም የሚቸግረኝ የማይበረክትልኝ የፀጉር ማስያዣ ነው እና ራሴ ነኝ የሰራሁት። ስትሬች ያደርጋል ጨርቁ እና በጣም ነው የወደድኩት። የፈለገ ቢሆን ራሴ የሰራሁት ነገር ያስደስተኛል። ራስ ወዳዱኝ ይሁን አላውቅም። እንዲህ አይነት ነገሮች ደግሞ እወዳለሁ፣ እንዲህ አይነት ነገሮችን መስራት እና እንዴት ናችሁ? ደህና ናችሁ ወይ? የቅዳሜውን የኑን ተንፍስ ፕሮግራም በተመለከተ ሁሉም ተመዝግቦ አልቋል። በጣም በሚያስደስት ሁኔታ ቤቶችና ደጆች ላይ እንግዳችን የነበረች አንድ መምህርት ግን ባክሽን የሚቀጥለው ቅዳሜ አድርጊልኝ ብላኝ ሌላ ሁለተኛ ዙር ቅዳሜ ላይ አዘጋጅተናል። ስለዚህ አሁን የፊታችን ቅዳሜ 13 አይደለም፣ የሚቀጥለው ደግሞ 20 ነው። ለ20 መምጣት ለምትፈልጉ ቦታው ጉርቾላ ሆሊ ሲቲ ሴንተር ሁለተኛ ፎቅ ሴክሬት ቢዩቲ ኤንድ ስፓ ነው። አላማው ምን መሰላችሁ? ጸጉራችን እየተሰራን ሌሎች ነገሮችን ለመዋቢያ የምንፈልጋቸውን ነገሮች ሰው እንደ ምርጫው የሚያደርገውን ነገር እያደረገ ከዛ ደግሞ የሚያሳስቡን ጉዳዮች ላይ ውይይት እንድናደርግ፣ እንድንማማርበት፣ እርስ በርስ እንድንረዳዳበት፣ ኔትወርክ እንድናደርግ፣ ስራ እንድንፈጥር። ለምሳሌ ለእኔ ስራ የምትጠቅሙ ሰዎች ልትመጡ ትችላላችሁ። በዚህ ቀን እኔ ኢቨንት ሳዘጋጅ የሚቸግሩ ነገሮች ሊኖሩ ይችላሉ። እሱን ከእናንተ ጋር ተቀናቼ ልሰራ እችላለሁ። እኔ ደግሞ ያለኝ እናንተ የሌላችሁ ነገር ሊኖር ይችላል። በዛ ደግሞ እኔ ላግዛችሁ እችላለሁ። ልክ እንደዚህ እዛ የሚመጡት 10 ሴቶች እርስ በርስ ኔትወርክ እንዲፈጥሩና ስራ እንዲሰሩ፣ አብረው እንዲረዳዱ፣ ሀሳብ እንዲለዋወጡ። በጣም ሀሳብ መለዋወጥን የመሰለ ነገር የለም። በዛ ላይ በጣም የሚያስደስታችሁ ነገር ምን መሰላችሁ? ምንም ጀጅመንት አይኖሩም። እሷ እንዲናት የምንባባልበት አይደለም። በጣም ቀና ሰዎች ናቸው የሚመጡት። በእርግጠኝነት 100% የምናገረው ቀና ሰዎች ናቸው የሚመጡት። ላለፉት 3 ዓመታት ይሄ ስለሆነ የገጠመኝ ቀና ሰዎች የሚመጡበት ነውና የምንጠቀምበት። በዛ ላይ ከሁሉ የበለጠ ደግሞ ምን ያስደስታል? እርስ በርስ መተጋገዝን፣ መረዳዳትን፣ መተባበርን የመሰለ ነገር የለም። በተለይ ለሴቶች በጣም ብዙ ኔጌቲቭ ነገሮች አሉ ስለኛ የሚነገረው። ሴቶች አብረው መስራት አይችሉም፣ ሴቶች እንደዚህ ያደርጉ ምናምን። እኛ ግን በጣም የምንረዳዳ ሰዎች ነን። ሀገር የቆመ በእኛ ነው፣ ምንም ጥያቄ የለውም። እና ብዙ ነገር አብረን መስራት የምንችላቸው ብዙ ነገሮች ይኖራሉ። የምንተጋገዛቸው በጣም ብዙ ነገሮች ይኖራሉ። ችግሮቻችን ተመሳሳይ ናቸው። የኑሮ ደረጃችን ነው የሚለያየው፣ እድሜያችን ነው የሚለያየው፣ የትምህርት ደረጃችን ነው የሚለያየው፣ ያደግንበት የቤተሰብ ሁኔታ ነው የሚለያየው እንጂ በስተመጨረሻ የሚገጥሙን ነገሮች አኗኗራችን፣ ችግሮቻችን አንድ አይነት ናቸው። ስለዚህ እነዚህም ሁሉ የምንወያይበትና ለብዙ ነገሮቻችን መፍትሄ የምናመጣበት፣ አንዳንዴ ደግሞ አውርተን ራሱ ቅልል የሚለናል ተጨዋውተን ምናምን ክብድ አድርገን በቃ የሆነ 100 ኪሎ ሆኖብን የነበረው ነገር 0 ኪሎ ወይ ደግሞ 5 ኪሎ 10 ኪሎ አድርገን እንሄዳለን እና ኑ ለማለት ነው። ከዛ ውጭ የምልላችሁ ነው የመጣሁት መሰላችሁ? አንዳንድ ስራዎች ለመስራት ከሆኑ ድርጅቶች ላይ እየተነጋገርኩ ነበረ። በጣም በሚያሳዝን ሁኔታ፣ በሚያሳዝን ሊሆን ይችላል፣ በማያሳዝን የኔም ድክመት ሊሆን ይችላል። ሶሻል ሚዲያ ላይ ከቆየ በጣም ረጅም ዓመቴ ነው። ዩቲዩብ ቻናል እንኳን ከተጀመረ 6-7 ዓመት ሊሆነው ነው። 23,000 ሰብስክራይበር ነው ያለው። ቲክቶክ ላይ ምን እንደሆነ አላውቅም። ሁል ጊዜ ፎሎ የሚያደርጉ ሰዎች ምናምን ይታዩኛል፣ ግን አይጨምርም። 1-2 ሰው የሚጨምረው ግን ኖቲፊኬሽን ላይ ብዙ ሰው ይታየኛል ፎሎ አድርጎሻል የሚል፣ ግን ቁጥሩ አይጨምርም። ፌስቡክ ላይ ተጨማሪ የወልድ ፈቃድ ለእናቶች የሚለው ገጽ ላይ እሱ ወደ 10,000 ፎሎወር አለው እና ፎሎወሮች ትንሽ ነው። ስራሽ በጣም ብዙ ነው፣ ትልቅ ነው። ስምሽ በጣም ይታወቃል፣ ስራዎች በጣም ይታወቃሉ፣ ግን ብዙ ፎሎወር የለውም እና ያ ፎሎወር ባለመኖሩ ምክንያት እንዲህ አይነት ነገሮችን ላይ ለመስራት እንቅፋት ሆኖብኛል ማለት ነው። ስለዚህ እባካችሁ ተመልክታችሁ አድምጣችሁ የምትወጡትም ሰብስክራይብ አድርጋችሁ ፎሎ አድርጋችሁ ብትወጡ፣ እዚህ ላይ ደግሞ ቤተሰብ የሆናችሁኝ እና የምቹ ቤትን ቻናል የማታውቁት የምቹ ቤትን የዩቲዩብ ቻናል ሰብስክራይብ ብታደርጉ ከ400 በላይ ቪዲዮዎች ናቸው ያሉት። ምንም እዛ ቻናል ውስጥ ገብታችሁ የማታገኙት ርዕሰ ጉዳይ የለም። የማታገኙት ስለ ልጆች አመጋገብ በሉ፣ ስለ ጊዜ አጠቃቀም፣ ስለ ገንዘብ አጠቃቀም፣ ስለ ሴትነት፣ ስለ እናትነት ምንም ያልተነሳ ርዕሰ ጉዳይ የለም። ቤታችን ውስጥ ሆነን ስራ ልንፈጥር የምንችለው ምን አይነት ስራ አለ፣ ምን ልንሰራ እንችላለን፣ የኔን ኤክስፒሪየንስ፣ በጣም ብዙ ነገሮች ታገኙበታላችሁ። ፌስቡክ ላይ ብትሄዱ የወሊድ ፈቃድ ዘመቻው እንግዲህ 6 ወር እንዲሆኑ አይደል ፍላጎታችን። እሱን የሚያስቀጥል የሚችለው በደንብ በጣም ብዙ ፎሎወር ሲኖረው ነው። በእሱም ብታግዙኝ በጣም ደስ ይለኛል።
እናንተ ሰብስክራይብ አድርጋችሁ ፎሎ አድርጋችሁ ከሆነ ደግሞ ለጓደኞቻችሁ ይህን ቪዲዮ ሼር አድርጋችሁ የምት ቤት ቻናልን የዩቲዩብ ቻናልን ፌስቡክ ላይ የወሊድ ፈቃድ ዘመቻውን ገጽ የኔን ፐርሰናል ፔጅ እንዲሁም እዚህ ላይ ያለውን ሰብስክራይብ እያደረጋችሁ ቤተሰብ እንሆንና አሳድጉኝ ለማለት ነው። ቅዳሜ እንገናኛለን ከ10ዎቹ እህቶቼ ጋር። ለሚቀጥለው ቅዳሜ ደግሞ የምትፈልጉ በስልክ ቁጥራችን 0911 64 64 41 ወይም ደግሞ በ0961 10 09 10 ነው። ይቅርታ የሁለተኛውን ስልክ ተውት ሳስቻለ ማለት ነው። ግን ቴክስት አስተያየት መስጫ ላይ ጽፍላችኋል ሁለቱንም ስልክ ቁጥር፣ በዛ ሙሉ ስማችሁን ልጽፉልኝ ትችላላችሁ። ሰላም አሉ።